ሰላም ጤና ይስጥልኝ ተመልካቾች፣ እንዴት ናችሁ? እንዴት ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በእናንተ እይታ 1 ሚሊዮን ቪው ያገኘውን የእንጀራ አገጋገሬን ይዤላችሁ መጥቻለሁ። ብዙዎቻችሁ ወዳችሁታል። እዚህ ላይ ነጭ ጤፍና ብራውን ጤፍ፣ ቀይ ጤፍና ነጭ ጤፍ አቅርቤያለሁ። ይሄኛው ቀይ ነው፣ ይሄኛው ነጭ ነው። እንግዲህ በውጭ ለምትኖሩ ሰዎች ታውቁታላችሁ። መስቀል ጤፍ ነው የምጠቀመው። ይሄ መለኪያ ነው፣ በመለኪያ ነው የምጠቀመው። ከአሁን በፊትም እንዳሳየኋችሁ በመለኪያ ነው። ይሄ እርሾ ነው። አሁን በፊት ስጋግር አቀንሼ ያስቀመጥኩት እርሾ ፍሪጅ ውስጥ ነው የማስቀምጠው እስከማቦካ ድረስ። እርሾዬን ወደ ተዘጋጀው የማቡኪያ ዕቃዬ ገለበጥኩኝ። ለቅለቅ አድርጌ ጨመርኩበት። ወዳችሁት እንግዲህ በጣም ብዙ ሰው ወዶታል፣ ተጠቅመንበታል ብላችሁ አመስግናችሁኛ። እኔም በጣም አመሰግናለሁ ይህን ያክል እይታ እንዲያገኝ ስላደረጋችሁልኝ። ይሄ እንግዲህ ነጩን ጤፍ ነው አሁን እያወጣ ያለሁት። ቁጥሩን ምን ያክል እንደምጠቀም ያው በብዛትና ማሳነሱ እንደምትፈልጉት ነው። ነጣ እንዲል ከፈለጋችሁ ነጩን በዛ፣ ቀዩን ደግሞ ቀነስ ማድረግ ትችላላችሁ። አለዛ እኩል በኩልም ማድረግ ትችላላችሁ። እኔ ትንሽ ነጩን በዛ ነው የማደርገው። 10 ጭልፋ ነጭ ካደረኩኝ 5 ጭልፋ ቀዩን ጤፍ ነው የማደርገው። ብዙ ጠቆር እንዴት ስላልፈለኩ ማለት ነው። ግን እኩል በኩልም ብታደርጉት ቆንጆ እንጀራ ነው የሚሆነው። ይኸው በደንብ እያወካሁት ነው። አወፍሬ እንደዚህ ነው የማስቀምጠው። ታውቁታላችሁ፣ ያው የምታውቁት ታውቁታላችሁ፣ ያላያችሁት ደግሞ እንድታዩት ነው። በዚህኛው በኩል ከ1 ሚሊዮን አልፏል። አሁን 1 ሚሊዮን ታይቶልኛል። ደስ ብሎኛል በጣም። ምንም እንኳን በ5 ዓመት ውስጥ ቢሆንም ግን ደስ ብሎኛል። ይኸው በዚህ መልኩ እንደዚህ አድርገን እናስቀምጠዋለን። እንደዚህ ካስቀመጥኩ በኋላ እኔ የማቆየው 4 ቀን ነው። 4 ቀን አብኩቼ፣ ግን እንደ ሙቀቱም እንደ ቅዝቃዜውም ደግሞ ይወሰናል። 4 ቀን አብኩቼ ይሄ በ4ኛው ቀን ነው እንደዚህ ሻግቶ ታዩታላችሁ። ይሄ ግን ምንም ማለት አይደለም። ከዛም ላይ 2 ቪዲዮ ሰርቻለሁ በዚህ አሰራር። እኔ በጣም ረጅም ዓመት የምጠቀመው ይሄኛውን አገጋገሬን ነው። ብዙ ሰው እንቸገራለን በውጭ ዓለም፣ በተለይ ኢትዮጵያ እንኳን ብዙም ችግር የለውም። ምን የመሰለ እንጀራ ነው የሚበላው። ከኢትዮጵያ ውጭ ለምትኖሩ ግን እንጀራው በጣም አስቸጋሪ ነው። እኔም ከብዙ ድካም በኋላ ነው እንደዚህ ተሳክቶልኝ እንግዲህ እኔ እየተጠቀምኩበት ያለሁትን ወገኖች እስኪ ይጠቀሙበት ብዬ በቪዲዮ ያቀረብኩት። ይህን ጥብስ ታደርጉት ይሄዳል። ይሄው እንደምታዩት ነው። ከላይ ነው፣ ውስጡ ንጹህ ነው። ሞክራችሁ ያያችሁት ምስክር መሆን ትችላላችሁ። እንደዚህም ውሃውን በኃይል ከፍታችሁ ማድረግ ትችላላችሁ። ግን ሊጡ ከሚሄድ በእጃችሁ ሽት እያደረጋችሁ ስታጥቡት ይሄዳል። ምንም ነገር የሚቀር ነገር የለም። ውስጡ ንጹህ ነው የሚሆነው። በማንኪያ እንደዚህ ማንሳት ትችላላችሁ። በእጅ እሽት ሽት ስናደርገው ራሱ ይሄዳል። 4ኛው ቀን ላይ ነው። እኔ በ5 ቀን ነው የ5 ቀን እንጀራ ነው የምጠቀመው። በጣም እንዳይወካ ከፈለጋችሁ በ3 ቀን አብሲት ጨምራችሁ በ4ኛው ቀን መጋገር ትችላላችሁ። ግን አይኑ ትንሽ ያለ መብካት ነገር ሊኖረው ይችል ይሆናልኝ። እርሾውን የምታስቀምጡት እርሾ ባይበዛ ነው የሚሻለው፣ አነሳ አድርጋችሁ። ነገር ግን እንደኔ በ4 ቀን በ5 ቀን መጠቀም። ይሄው ውስጡ እንደምታዩት ንጹህ ምንም ነገር የሌለው እንደቀላቀልኩት። ከዚህ በኋላ ውሃ አድርጌ ትንሽ በጣም ሳላቀጥን እንደምታዩት እንግዲህ በምታዩት መልኩ ቀላቅለውና አብሲቴን እጨምራለሁ። አብሲቱን ለመጨመር ደግሞ ያለውን እንግዲህ ሂደት አብረን እናየዋለን። እንደዚህ ካዋሃድኩት በኋላ በደንብ ለስለስ ካለልኝ በኋላ ውሃዬን አፈላለሁ። የአብሲቱን መጠን እንግዲህ መጥኝ ለክቼ ያቦካሁት የጋገርኩት አለ። የነጭ ጤፉ ነጭ ጤፍ በዚህ መንገድ የተጋገረ ነጭ ጤፍ አለኝ። እዛ ላይ ልኬታውን ሊንኩን አስቀምጥላችኋል የመጀመሪያው የኮሜንት ቦታ ላይ። ይሄኛው እንግዲህ ሃንድ ብሌንደር ነው የሚለው። ያው ብሌንድ አድርገን ነው የምንጠቀመው። ስራው ትንሽ በዛ ሊል ይችላል፣ ግን እኔ ጥሩ ነገር ከጥሩ ውጤት ከተገኘ ቢያደክምስ ቢሰራስ። ያው እንግዲህ እኔ 2 ጭልፋ አውጥቻለሁ ለዚህ ላወካሁት ሊጥ። ውሃው ሲፈላ አብሲታችን በደንብ እናንተ ከትከዋለን። በተረፈ እንዴት ናችሁ? ደህና ናችሁ ሆይ?
እንኳን ለታላቁ ለአብይ ጾም በሰላም አደረሳችሁ። ሙስሊም ወገኖችም እንኳን ለጾማችሁ በሰላም አደረሳችሁ። ሁላችሁም ኦርቶዶክስም ሙስሊምም አሁን ጾም ላይ ነን። ጾም ላይ ነን። ኦርቶዶክስ ጾም ላይ ነን። የሙስሊሞችም ያው በቅርብ እንደሚጀመር አውቄያለሁ። ጀምሯል። ወይንም መልካም የጾም ጊዜ ሀገራችን ሰላም የሚሆንበት በጋራ ለሀገራችን የምንጸልይበት አመት ያድርግልን፣ ጾም ያድርግልን። አብሲቱ ይኸው እንደምታዩት እንግዲህ በደንብ ተንተክትኳል። ትክትክ ማለቱ ጥቅም አለው። ምክንያቱም እንጀራው ኩፍ እንዳይል ያደርገዋል። ዝም ብለን ገባ አድርገን ብናወጣው ጥሩ አይደለም። ከዛ በኋላ ፍሪጅ ውስጥ ነው የማስገባው እኔ። ትንሽ ቀዝቀዝ ካለ በኋላ በረዶ ቤት እንዲቀዘቅዝልኝ በደንብ። ይህ የምታዩት ቀዝቅዞ ወጥቶ ነው። ምን እንዲያረኩ ነው። ድምፁ ትንሽ ይረብሻል። ያው ድምፁን አጥፍቼዋለሁ ከዚህ በኋላ ያለውን። ይሄ ሃንድ ብሊንደሩ በጣም ጥሩ ነው። በዚህ የቀዳን ምናምን ከምናደርግ እዚሁ ላይ እንደዚህ ስናደርግ እንትን ያለው የጓጎለው እንጀራው ላይ ዱብ ዱብ እንዳይል ነው። ግን በእጃችን ማፍታታት እንችላለን። ግዴታ አይደለም። ይሄ ብሊንደሩ መኖሩ አለመኖሩ ምንም ግዴታ አይደለም። ይሄኛውን ሂደቱን ጠብቀን ካደረግነው እንጀራው ቆንጆ ነው የሚሆነው። ምንም ችግር የለውም። በእጃችሁ ማፍታታት ትችላላችሁ። በጁስ መፍጫ መፍጨት ትችላላችሁ። ግን ይሄኛውን በቅርብ የምታገኙ ሰዎች እች ስራ ታቀላለች። እውነት ለመናገር ስራ ያቀላል። ወደ ማቃዳት ሲንጠባጠብ ስራ ማብዛት ነው። ስራ ስለሚያበዛ ይሄኛውን የትም ቦታ ታገኛላችሁ። ውጭ አላችሁት። ኢትዮጵያ እንኳን የሁሉ ሂደት አያስፈልግም። በውጭ እንጀራ እኛ ደግሞ ያለ እንጀራ እንግዲህ እንደኔ እንጀራ የምትወዱ ካላችሁ ያለ እንጀራ አይሆንልኝም። እንጀራ ነው ምግብ ጠዋት ማታ። በዚህ መልኩ እንግዲህ ውፍረቱንም አይታችሁታል። ብዙም ሳላቀጥ ነው አብሲቴን ጨማምሬ ቁጭ አደረኩት። ይሄ ያደረኩት መቼ ነው? ለምሳሌ ማታ ወደ ማታው 12 ሰዓት ላይ ቢሆን ከዛ ኩፍ ካለ በኋላ ይሄ ማሳያችሁ አሁን በረዶ እንዴት እንደማስቀምጥ ነው። ከአሁን በፊት አሳይቻችኋለሁ። ሁሉን ነገር ላስታውሳችሁ ነው። ይሄኛውን ውሃ ሞልቼ ለበረዶነት የምጠቀመው ነው። አብሲቱ ኩፍ ካለ አብሲቱን ጨምረን 4-5 ሰዓት አቆይተን ኩፍ ካለ በኋላ ቅዝቃዜ እናሳጥፈዋለን። በረዶ እኔ ብዙ ስለሆነ ፍሪጅ ውስጥ ማስገባት አልችልም። ከአሁን በፊት ከበድ ያላስገብቼ ፍሪጅን ሰብሬዋለሁ እና የመጣልኝ ምንድን ነው እንደዚሁ አስቀምጬ ሲንኩ ላይ አስቀምጠን ወይንም ላስቲክ ላይ ማድረግ እንችላለን። ጎድጓዳ ላስቲክ ላይ ባልዲውን አነስ ያለ የምታወቁ ሰዎች ደግሞ ፍሪጅ ውስጥ ማስገባት ትችላላችሁ። እንደዚህ ኩፍ ካለ በኋላ እንደምታዩት ኩፍ ካለ በኋላ ነው ይሄን በረዶን ያደረኩት። ከላይም ከታችን ዙሪያውን አሳቅፈዋለሁ። ቅዝቃዜ ነው የሚወደው። በአጠቃላይ ማወካውም በቀዝቃዛ ውሃ ነው። የቧንቧው ውሃ ቀዝቃዛው ማለት ነው። ማቀጥነውም በቀዝቃዛ ውሃ ነው። ምንም አይነት ለብ ያለ ውሃ ሞቅ ያለ ውሃ አልጠቀምም። በዚህ መልኩ እንደዚህ አሳቅፊው ያድራል። እንደነገርኳችሁ አብሲት ጨምሬ 4 ሰዓት 5 ሰዓት ከሆነ በኋላ ኩፍ ይላል። ሊጡ ወደ ላይ ኩፍ ሲልልን ወይ ፍሪጅ ውስጥ ታስገቡታላችሁ። አለዛ ቅዝቃዜ እንደኔ እንደዚህ በምትችሉት መልኩ ቅዝቃዜውን ታደርጉበታላችሁ። አሁን ጠዋት ነው ነጋ። ሲነጋ ጠዋት እንደምታዩት በረዶም ቀልጧል። በረዶ የነበረው ውሃ ቀልጧል። ይሄን እኔ ወደ ፍሪጅ መልሼ በቃ ቦታው ያን ነው፣ ለሱ የተሰጠው ነው። ለዚህ በረዶ ለሚሰራልኝ ውሃ ለሊጥ ማለት ነው። ይህ አድሮ ነው እንግዲህ በደንብ እጃችን ተጣጥበን ማንኛውንም ነገር ስንሰራ ንጹህ ሆነን ብንሰራ ለጤናችንም ጥሩ ነው። የምንሰራው ምግብም ረዘም ያለ ጊዜ ቢቆይ እንኳን ቶሎ አይበላሽብንም። ንጽህና ጥሩ ነው። በአጠቃላይ ንጹህ መሆን ደስ ይላል። እጄን ተጣጥቤ እንግዲህ ሊጡ ቅዝቃዜው አትጠይቁኝ። እጄን እንዳለ በረዶ ውስጥ እንደገባ በሉት። በቃ ዙሪያውን ታቅፎታል በረዶ፣ ላዩ ሁሉ በረዶ ሆኖ ነው ያደረው። ስለዚህ ይሄ ቅዝቃዜ እጄን እየቆረጣጠመው እንጀራ ነገር ሆኖብኝ ይሄው እያቀጠንኩት ነው። እንደዚህ እናቀጥነዋል። የቧንቧውን ውሃ ነው የምጠቀመው። የቧንቧው ውሃ ቀዝቃዛው ወደ ቀዝቃዛው አዙሪ ማለት ነው። ያው ሙቅም ቀዝቃዛም ስላለው እኔ በቀዝቃዛው ነው የምጠቀመው። ለብ ያለ ምናምን አይደለም። በዚህ መልኩ እናቀጥነዋለን እስከሚበቃው ድረስ እየጋገርን እየሞከርን ውሃ መጨመር እንችላለን። እንዴት ውሃ ይጨመራል ይበላሻል በመሀል የሚለው አይሰራም። ለእኔ አገጋገር ይሄኛውን ሂደቱን ከተከተላችሁ ሁሉንም ያደረኩትን ከተከተላችሁ ምን በመሀል
ውሃ እየጨመራችሁ ከወፈረባችሁ እንደ እናቶቻችን ውሃ ጣድ እያደረጋችሁ እየመለሳችሁ እየከለሳችሁ ሊጡን መጋገር ትችላላችሁ ማለት ነው። እንግዲህ በዚህ መልኩ ብዙዎቻችሁ የወደዳችሁት እንጀራዬ ጥሩ እይታን ያገኘው እንጀራዬ። ለዛሬ ደግሞ እንጀራ እንግዲህ መጋገር ለተቸገራችሁ ያኛውን ቪዲዮ ላላያችሁ ባስታውሳችሁ እንደዚህ ነው እኔ የጋገርሁት፣ እንደዚህ ነው ጥሩ እንጀራ። እንግዲህ ስንት ዓመት ሙሉ እየበላ ያለሁት ድካሙን አትቁጠሩት። ይሄ ብሊንድ ማድረጉ አብሲቱን ፍሪጅ ማስገባት ማስወጣት በረዶ ማሳጠፍ ምንም ማለት አይደለም። በሳምንት አንድ ቀን በሁለት ሳምንትም ማድረግ ትችላላችሁ። በረዶ እንትን ፍሪጅ ውስጥ እያስገባችሁ እንጀራችሁን። ግን በሳምንት አንድ ቀን ይሄ ቢደረግ ምን ይከብዳል? ምንም አይከብድም። ይኸው እንትኔን እንግዲህ ምጣዴን 450 ላይ አድርጌ አስምቸዋለሁ። እንጀራው መሰፋት ተጀመረ። ዋስ ምጣድ ነው የምጠቀመው። ያው እናንተም የሚመቻችሁን ምጣድ መጠቀም ትችላላችሁ። ይላችሁ ውሃ የምጨምረው አሁን ስለወፈረብኝ የመጀመሪያው ሳሰፋው ወፍሯል። አሁን ውሃ ጨምሬበታለሁ። ምንም ለውጥ አይመጣም። ይኸው እንደምታዩት ነው እንግዲህ የመጀመሪያ ያሰፋሁት። እንጀራው እንደምታዩት ትንሽ ወፈር ያለ ይመስላል። ስለዚህ ውሃ ጣል አድርጌበታለሁ። እናንተም ጣል እያደረጋችሁ መጋገር ትችላላችሁ። የዛሬው ቪዲዮ ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። ጣፍቻለሁ። በቃ እመጣለሁ እላለሁ። ሁሌ እመጣለሁ ነው፣ ግን አይሞላም። አልሞላልኝ ያለ። እንዴት ናችሁ እናንተ? ሞልቶላችኋል ወይ? ለማየትስ እንዴት ነው እንግዲህ ሞልቶላችሁ ታዩልኛላችሁ ብዬ አስባለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንግዲህ እንሰራለን፣ ገና ብዙ ቪዲዮ እንሰራለን፣ እንጀራ እንጋግራለን። ይሄን ይመስላል እንጀራው። እንግዲህ የዛሬው ስራ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባላችሁበት መልካም የጾም ጊዜ ያድርግልን። ሰላም ሁኑልኝ። መልካም ጊዜ ባይ። አመሰግናለሁ።